ሰላም ጤና ይስጥልን የተከበራችሁ ይህ ቅን ዜና ነው። በዚህ ቻናላችን ቅን መረጃዎችን ወደ እናንተ የምናደርስበት የዜና ቻናል ነው። ቻናላችን አዲስ ስለሆነ ሰብስክራይብ እንድታደርጉልን እያልን የዕለቱን ቅን መረጃዎች ወደ እናንተ በቅንነት ማድረሳችን አሃዱ እንላለን። በቅንነት አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በእጩ ተመራቂ ተማሪዎች የመውጫ ፈተና ውጤት በተከታታይ 3 ጊዜ ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ ይወሰዳል ሲል ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ሚኒስትሩ ብርሃኑ ነጋ እንዳሉት ዩኒቨርሲቲዎች የሚያስተምሯቸው ተማሪዎች ብቃት ያላቸውና ተወዳዳሪ እንዲሆኑ ማድረግን ዋነኛ ተግባራቸው አድርገው ሊሰሩ ይገባል። በዚህም በእጩ ተመራቂ ተማሪዎች የመውጫ ፈተና ውጤት በተከታታይ 3 ጊዜ ከ25 በመቶ በታች ካስመዘገቡ በትምህርትና ስልጠና ባለስልጣን እርምጃ እንደሚወሰድባቸው ገልጸዋል። ወደ ሌላኛው ዜናችን ስናልፍ መንግስት የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ሊያቋቁም ነው። የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር ተወያይተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በመድረክ እንደገለጹት መንግስት የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየሰራ ነው። ይህም ዩኒቨርሲቲዎች እየተገበሩት የሚገኘውን አሰራራቸውንም ለማዘመን የሚያግዝ መሆኑን ገልጸዋል። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን ሚኒስትሩ አንስተዋል። ሌላኛው ተጨማሪ መረጃችን ደግሞ ዓለም አቀፍ የፕሬስ ነጻነት ኢንዴክስ እና ኢትዮጵያን የሚመለከት ይሆናል። በድንበር የለሽ የጋዜጠኞች ቡድን የ2025 ዓለም አቀፍ የፕሬስ ነጻነት ኢንዴክስ ኢትዮጵያ ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። ዘንድሮ ኖርዌይ፣ ኢስቶኒያ እና ኔዘርላንድ በፕሬስ ነጻነት በቀዳሚነት ተቀምጠዋል። ቻይና፣ ሰሜን ኮሪያ እና ኤርትራ እንደ ቅደም ተከተላቸው የመጨረሻውን ደረጃ ይዘዋል። ኢትዮጵያ በድንበር የለሽ የጋዜጠኞች ቡድን የፕሬስ ነጻነት ኢንዴክስ ባለፉት 6 ዓመታት እያሽቆለቆለች ስትሄድ ቆይታለች። ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙበት የጎርጎሮሳዊው 2018 ኢትዮጵያ በ150ኛ ደረጃ ላይ ትገኝ ነበር። በአመቱ 110ኛ፣ በ2020 ደግሞ 99ኛ ደረጃን በመያዝ ከፍ ያለ መሻሻል ብታሳይም ከዚያ ወዲህ ባሉት ተከታታይ ዓመታት ዳግም ወደ ኋላ በመንሸራተት ላይ ናት። መቀመጫውን በፈረንሳይ ዋና ከተማ ፓሪስ ያደረገው የጋዜጠኞች መብት ተሟጋች ትላንት አርብ ይፋ ባደረገው ዓመታዊ ሪፖርት በጎሳ ግጭትና የእርስ በርስ ጦርነት በተጎዳችው ኢትዮጵያ በቅርቡ የተገኙ የፕሬስ ነጻነት አብዛኞቹ ውጤት ተቀልብሷል ብሏል። የትግራይ ጦርነትን ያቆመ ስምምነት በህዳር 2015 ከተፈረመ በኋላ በአማራ ክልል የተቀሰቀሰው ግጭት ምክንያት የጋዜጠኞች የበቀል ፍርሃት እንደገና ማንሰራራቱ ተገልጿል። በመጨረሻ የሱዳን ፈጥኖ ደራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ መረጃ ምንጮች ተናገሩ። ጥቃቱ ከከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነው ተብሏል። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኙ የመረጃ ምንጭ ለፈረንሳይ ዜና አገልግሎት ተናግረዋል። 3ኛ ዓመቱን በጀመረው የሱዳን ጦርነት አብድልፋታህ አልቡርሃን የሚመሩት ብሔራዊ ጦር የሀገሪቱ ማዕከል ምስራቅና ሰሜናዊ አካባቢዎች ተቆጣጥሮ ይገኛል። የመሐመድ ሐምዳን ዳጋሎ የሱዳን ፈጥኖ ደራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉር እና የደቡባዊ ሱዳን በእጁ አስገብቷል። ከሰላ በኡምዱርማን ከሚገኘው የሱዳን ፈጥኖ ደራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። የታጣቂ ቡድኑ አጋር የሆነውና አብድል አዚዝ አልሂሉ የሚመሩት የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን አንጃ ይዞታም ከከሰላ በተመሳሳይ 400 ኪሎ ሜትር ገደማ የሚርቅ ነው። በተመሳሳይ ዛሬ ቅዳሜ የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ የመረጃ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የመረጃ ምንጩ እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ደራሽ ኃይል ወታደሮች ለማራገፍ ባረፈበት ነው። ይሁንና ማን ጥቃቱን እንደፈጸመ ያሉት ነገር የለም። የዓይን እማኞቹ በኒያላ ከተማ ከሚገኘው አውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ መስማታቸውን ተናግረዋል።